እኔ የጠበቅኩ ዛሬ ልጅቷ ወድ ውስጥ ያለችው ለኛ ያሳያሉ ብዬ ነው የጠበቅኩ ማለት ነው። ምክንያቱም 16 ቀን ሞላ ዛሬ ከ14 በኋላ ውጤቱ ይታወቃል አሉ ያንን ቀን። እነሱ ግን እየተጨቃጨቁ መጡ ማለት ነው። አይሚ ከሷ ጋር አትጨቃጨቅ የእውነት እርጉዝ ከሆንሽ ማለት ነው ገባሽ? እና በዚህ አጋጣሚ እኔ አልረሳውም ማለት ነው። አልረሳም ሰኒ ገባችሁ? ምክንያቱም ከብዙ ሰዎች ጋር ተጣልቻለሁ። ስሜ ጠፍቷል። ስሜ እንደምታጣሩኝ እፈልጋለሁ ማለት ነው። በምን ምክንያት አይሚ አልሰጣችም፣ እርጉዝ አይደለችም፣ ብራንክ እያደረጉኝ ነው ብዬ ነበርኩ። ስለዚህ አይደለም አንቺ ነሽ የምትዋሺ ካላችሁ እንደም ነው በእንትኑ አሳዩን ማለት ነው። እኔ ወዱ እስከሚያብጥ ድረስ አልጠብቅም ማለት ነው እኔ። ስለዚህ አሳዩን እና በየቀኑ ከሷ ጋር መጥተሽ አትጨቃጨቂ። በዚህ ሰዓት አንቺ ቁጭ ብለሽ ፍራፍሬ መብላት ነው የሚያስፈልግሽ እንጂ በየቀኑ ከሷ ጋር መጥተሽ ከምትጨቃጨቂ ልጅቷ ሳውና ትሆናለች ሆድሽ ውስጥ ገባሽ? እና እውነቱን ደግሞ አውቀናል እኛ። እውነቱ ያለ እናንተ ጋር ነው። እሷ እናንተ እዮት ምስቅልቅል ለማውጣት ነው። ይሄ ነገር ደግሞ ከካሜራ ጀርባ ጨርስ። በቃ እኔ የእናንተ ዩቲዩብ ላይ እቺ ኮልኮሌ ሴትዮዋ በአይኔ ማየት አልፈልግም። ኦ ማይ ጋድ ልታሳብዱኝ ነው እንዴ? እኔ በእናንተ ዩቲዩብ እቺ ሴት ማየት አልፈልግም። በቃ አማርኛ ነው እሺ። በኦሮምኛ ደግሞ አኒ ኢምበርበር ዩቲዩብ ከሰነርተ እንተለተና ይላሉ። እሺ እኔ ሊያሳብዱኝ ነው። እቺ ሴትዮዋ ያው የመዳም ኩሽና ውስጥ ሊያብድ ነው። እኔ አልፈልግም። በቃ እቺ ማየት አልፈልግም። በጣም ነው የምትደብረኝ። በጣም ነው የምታስጠላኝ ሴትዮዋ። ስለዚህ ባካችሁ